እመቤታችን ህይወታችሁ ላይ ልትገባ የሚያስችል እስቲ አንድ ነገር ብቻ ግን ጠይቋል። ብዙዎቻችን የምንጠይቃት የእመቤታችንን ፊት ቆመን የምንማጸናት ብዙ ልመናዎች አሉ። እመኑኝ አንድ ልመና ግን ቤቷ ውስጥ ያስገባችኋል። ወይ እሷ ጋር ትገባላችሁ ወይ እሷ ራሷ እናንተ ጋር ትመጣላችሁ። እዚህ የያዛችሁትን ወረቀት የያዛችሁትን ብዕር አንሱና ለእመቤታችን ብላችሁ ከኃጢአተኛው ከከሌ ልጅሽ የተላከ መልእክት ነው። በልደትሽ ቀን ምድራውያን ልደታቸውን ሲያከብሩ ካርድ ይዞ መሄድ የተለመደ ነው። እኔ የምሰጥሽ ካርድ እንኳን ተወለድሽ ብቻ አይደለም ተማጽኖም ጭምር ነው። የተወለድሽው ለኔ ከሆነ አትጣይ አትዘንጊኝ ብለን እስቲ እንማጸናት። ከጀርባ የምታዩት ጥቁሩ ትላንት የነበሩት የነቢያትን ለቅሶ ሐዘን የሚያሳይ ነው። ከጀርባ የምታዩት ነጩ ዛሬ ያለን ሰዎች በእሷ ያገኘነውን ደስታ ለማሳየት ነው። እዚህ እስቲ ጻፉላት፣ ተማጸኗት። በልደቷ ልደታችን ነው ካላችሁ እንደ አዲስ መፈጠር እንደ አዲስ መገኘት ከኃጢአት ወጥተን ወደ ጽድቅ ህይወት ለመኖር ከመቤታችን ውጪ መርቶ የሚወስደን ማን አለ?